ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ። ይህ ማሌት ፋሚሊ ስፖርት ነው። በዛሬው ዕለት ከባለፈው ሳምንት የቀጠለው ስለ ላሚን ያማል ትልልቅ ተጫዋቾች ምን ተናገሩ የሚለውን አንድ በአንድ እናያለን። ሼር፣ ላይክ እና ሰብስክራይብ በማድረግ ወደ ሌሎች እንዲዳረስ አድርጉ። ትልልቅ ተጫዋቾች ስለ ላሚን ያማል ምን አሉ የሚለው ውስጥ በዓለማችን ላይ ያሉት ትልልቅ ተጫዋቾች በዚህ ሰዓት በላሚን ያማል ችሎታ እየተደነቁና እየተደመሙ በተለያዩ ቦታዎች ላይ በአጋጣሚ የሚሆን ኢንተርቪው ተጠርተው ሲጠየቁ የተለያዩ ምላሾችን ሰጥተዋል። ስለ ላሚን ያማል ብዙ ኮከቦች የተለያየ ነገር ብለዋል። ነገር ግን የተወሰኑትን ለማየት ያህል ስለ ላሚን ያማል ከተናገሩት ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ፣ ሌዋንዶስኪ፣ አጉዌሮ፣ ቴሪ ሄነሪ፣ ኦዋን ማታ፣ ሲሞኔ ኢንዛጊ፣ ሮናልዲኖ፣ ጎቹ ዲያሲስ፣ ሞሬራ እና ሌሎችም የተለያዩ ነገሮችን ብለዋል። ነገር ግን በዛሬው ዕለት የተመረጡትን ኮከብ የተባሉ ተጫዋቾችን ያሉትን ብቻ ለመዳሰስ እንሞክራለን። ክርስቲያኖ ሮናልዶ የዓለማችን ጊዜ ምርጡ ተጫዋች ነው። ነገር ግን በዚህ ሰዓት ዓለማችን ላይ ካሉት ተጫዋቾች ሁሉ ላሚን ያማል በጣም ጥሩ ነው ብሎ ያወራል። ሪዮ ፈርዲናንድ ክርስቲያኖ ሮናልዶን ባናገረበት ወቅት ምን ትላለህ ብሎ ሲጠይቀው ደጋፊዎችን የአድናቆት ቃላት ያሳጣ፣ በእኔ እይታም ትልቅ አቅም፣ ትልቅ ታለንትና ለወደፊቱ ብሩህ ራዕይ ያለው ለአዲስ ጄኔሬሽን ኮከብ የሚሆን ተጫዋች ነው ብሏል። ሊዮኔል ሜሲ የቀድሞ የባርሴሎና የአርጀንቲናና በአሁን ሰዓት ደግሞ ለኢንተር ሚያሚ የሚጫወት የዓለማችን የ8 ጊዜ ኮከብ ተጫዋች ተብሎ የተሸለመ የባርሴሎና ተጫዋች የነበረ ነው። ላሚን ያማል ሊዮኔል ሜሲን ከሕፃንነቱ ጀምሮ በመመልከት ያደገ ስለሆነ ሜሲ የሚያደርጋቸውን ነገሮች በሙሉ ለማድረግ ለመስራትና ሜዳ ላይ ለመተግበር ይሞክር ነበር። ሜሲም ይህም በየሰዓት ሲጠየቅ የጄኔሬሽኑ አስደናቂ ተጫዋች ነው፣ እሱ የአሁንና የወደፊቱ ኮከብ ተጫዋች ነው በማለት ተናግሮለታል። ሌዋንዶስኪ የላሚን ያማል የቡድን አባል ሲሆን ላሚን ያማልን ያየሁት ለታ ደንግጬ ነበር አለ። በ15 ዓመቱ ትሬኒንግ ሜዳ ላይ ሲመጣ አየሁት። ማን ነው ብዬ ጠየቅኩኝ። እዛው ሜዳ ላይ የሚያደርገውን ነገር ሳይ ግራ ገባኝና ደነገጥኩኝ። በ16 ዓመቱ የአውሮፓ ዋንጫን ወሰደ። ደነገጥኩኝ እና ይሄ ልጅ ወደፊት ምን ይሆናል ብዬ ሳስበው በዚህ ሰዓት ደግሞ ዓለም ላይ ካሉ ተጫዋቾች ሁሉ እንቁ እየሆነ መጣ እና ላሚን ያማል ለወደፊት ለ10 እና ለ12 ዓመታት የዓለምን የኮከብነት ዘውድ ተቆጣጥሮ ይቀጥላል ብዬ አምናለሁ አለ። ሰርጂዮ አጉዌሮ የአርጀንቲናና የማንቸስተር ሲቲ ኮከብ፣ እሱም እንዲሁ በመናገር እንዲሁ በማየት ከቪኒሲየስ ጁኒየር ጋር ለማነጻጸር ሞክራለሁ። ግን የላሚን ያማል ታለንት በጣም ከፍ ያለ ነው። ከሱ ጋር መነጻጸር የሚችል ተጫዋች በዚህ ሰዓት የለም። ኳስ ሩጫ ተጫዋቾችን የሚዘርርበት መንገድ በጣም ከፍተኛ ነውና እሱን ለማየት ብቻ ኳሶችን እየከፈትኩኝ ያለው ብሎ ተናገረ። ሪዮ ፈርዲናንድ እና ጋሪ ሊንከር በአውሮፓ ዋንጫ የ2024 የአውሮፓ ዋንጫን የእንግሊዝና የስፔንን ጨዋታ ከተመለከቱ በኋላ ሁለታችንም ዝም አልን አለ። ይህ ልጅ እንዴት ነው የሚሆነው? በዝምታ ዓለምን ጸጥ ያደረገ ተጫዋች ነው አለ ጋሪ ሊንከር። የስፔኑ ኦዋን ማታ ደግሞ ትልቅ እይታ፣ ትልቅ ኳሊቲ እና በትልልቅ ጨዋታዎች ላይ የሚያበራ ኮከብ ነው በማለት ተናገረ። ሮናልዲኖ እኔና ሜሲ በባርሴሎና ታሪክ ሰርተናል። አሁን ደግሞ ጊዜው የላሚን ያማል ነው። ከዚህ በኋላ ላሚን የዓለማችን ምርጥ ተጫዋች ይሆናል ብሏል። ኢንተር ሚላን ከባርሴሎና ሲጫወቱ የኢንተር ሚላኑን አሰልጣኝ
ከሜዳ ውጪ ቁጭ አድርጎ ሲያሰቃያቸው የነበረው ላሚን ያማልን በ50 ዓመት አንዴ የሚፈጠር ኮከብ ነው ብለው ተናገሩ። የቀድሞ የአርሰናልና የባርሴሎና ኮከብ ተጫዋች የነበረው ቲዬሪ ሄንሪ ስለ ላሚን ያማል አውርቶ አይጨርስም። ያማል ማለት የዚህ ጄኔሬሽን ሜሲ ነው። እግር ኳስ ከዚህ በፊትም ሆነ በኋላ በዚህ እድሜ እንደዚህ አይነት አቅም ያለው ተጫዋች አይቶ አያውቅም። አውሮፓ ዋንጫን በ16 ዓመት ማሸነፍ፣ ባርሴሎናን የሚያክል ቡድን ተሸክሞ መሄድ ከጉዳት ይጠብቅ ከማለት ውጪ ሌላ ምንም ማለት አልችልም አለ። በመጨረሻም የጀርመን ብሔራዊ ቡድንና የባየር ሙኒኩ የመሃል ተጫዋች ኪሚች ላሊጋን ለማየቴ ምክንያት ላሚን ያማል ነው። አላጋነንኩትም። በመላው አውሮፓ እንደሱ አይነት ታለንት የለም። ለሌላ ጊዜ ቡንደስሊጋና ፕሪሚየር ሊግን ነበር የማየው። አሁን ግን ባርሴሎናን ለማየት ቀጠሮ ይይዛለሁ። ለምን ብትሉ የትንሹን ምትሃት ለማየት ነው በማለት ተናግሯል። የዛሬውን ዝግጅታችንን በዚሁ እንጨርሳለን። በሚቀጥለው በሌላ ዝግጅት እስከምንገናኝ ሼር፣ ላይክ እና ኮሜንት አድርጉልን። እናመሰግናለን።